ባለሀብቶች ለምን ደስተኛ እንዳልሆኑ ታውቃለህ? እነዚህ ሶስት ጣፋጭ ምግቦች አሉ። አሁን እቺ ጣፋጭ ምግብ ለመብላት ጓጉተህ ሊሆን ይችላል። እግዚአብሔር ይመስገን እግዚአብሔር ሰጠህና በላሃት። ትጣፍጣለች አይደል? እቺ ትበላታለህ። ይሄን ያህል ግን አጣፍጥህም። ትንሽ መቆምጠጥ ትጀምራለች አይደል? ከዛ ሶስተኛዋ ድገማት ብትባልስ ትደግማታለህ? አትደግማትም። አብዛኛው ባለሀብት የሚሰራው ስህተት ምን እንደሆነ ታውቃለህ? ገንዘብ ያገኛል፣ ይሰራል፣ ገንዘብ ያገኛል፣ መኪና ይገዛል፣ ቤት ይገዛል፣ ልብስ ይገዛል፣ ይበላል። ከዛ ሁሉም ህይወት ምን ይሆንበታል መሰለ? ባዶ ይሆንበታል፣ ጥቅም የለሽ ይሆንበታል፣ ደስታ ያጣል። ደስታ ያገኘባትን ያቺ የመጀመሪያዋ ሰሃን ሁለተኛ ሰሃኗ ላይ፣ ሶስተኛዋ ላይ፣ አራተኛዋ ላይ በተደጋጋሚ ማግኘት ይፈልጋል። ህይወት ግን እንደዛ አትሰራም። አየህ፣ እቺም በልተህ እቺ ማካፈል ብትማርስ? አንተ የጣፈጠችህን ሰሃን ሌላ ሰውም እየጣፈጠችው ታየዋለህ ማለት ነው። ያቺ የምታገኛት ደስታ ደግመህ እቺ በልተህ ከምታገኛት ደስታ በእጥፍ